ሰላም ጤና ይስጥልኝ እንደምናችሁ የዚህ ቪዲዮ ተከታታዮች አብይ ነኝ። በፊደል ሰው ስለ መንፈሳዊ ህይወት ያለኝን እውቀት አንዳንድ ነገሮች ለመግለጽ ነው የፈለኩት። በራሴ ህይወት ላይ የገጠሙኝ ታሪኮች ነው። የተለያዩ ቪዲዮዎችን ሰርቻለሁ። ተመሳሳይ አይነት ታሪክ ቢሆንም ያው ለአዳማጮች ወይም ይህንን ቪዲዮ ላይ የሚመለከቱ ሰዎች እንዲገባ አድርጌ ለማስረዳት እየሞከርኩ ነው ያለሁት። ስለ በጠቅላላ ህይወት መንፈሳዊ ህይወት ውስጥ በእኔ ህይወት የገጠመውን እንግዲህ እኔ የማላውቀውን ሰዎች እንዲያውቁ በመፈለግ ነው ይሄ ቪዲዮ የሰራሁት። እንግዲህ የመንፈሳዊ ህይወት ውስጥ የመንፈስ ቅዱሳዊ ህይወት ብዙዎቻችን ያው እኔ እንግዲህ የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ። የመጽሐፍ ቅዱስን ታሪኮች እሰማለሁ፣ አዳምጣለሁ። የመንፈስ ቅዱሳዊ ፈውስ አገልግሎቶችን እሰማለሁ። በዛ ውስጥ የተማርኳቸው ብዙ ነገሮች አሉ እና በእኔ ላይ የሚደርሱ ነገሮች የማውቃቸው ነገሮች አሉ። አንዳንድ ጉዳዮችን የተለየ አዲስ ነገር የለውም፣ ግን ያው እኔ የማላውቀውን በኋላ ላይ በችግር ውስጥ ያወቁትን ነገር ሰዎች ቢያውቁ ይጠቀማሉ በሚል ነው ቪዲዮዎችን እየሰራሁ ያለሁት። እንግዲህ የመግለጽ ታሪኩን የመግለጽ በትክክል ለማስረዳት እሞክራለሁ። እኔን ላይ የደረሰው የመናፍስቱ ዓለም ሰዎች ወይም የዲያብሎስ አጋንንት ያለ የሉሲፈሩ ወይም የአጋንንቱን ኃይል ኤነርጂ የሚጠቀሙ ሰዎች እንግዲህ ኢትዮጵያ ውስጥ ያለኝ እውቀት ስለዚህ እርኩሱን ዓለም ሚስጥር እውቀት ብዙም አልነበረኝም እና የማውቃቸው ደብተራ ጠንቋዮች የሚባሉትን በሰው ላይ አስማትን ድግምት መተት የሚሰሩ እና ሰዎቹ በዛ የታመሙ በዛ ላይ ብዙ ነገሮች ይሰማሉ። በትክክል ግን ያወቁት ችግሩ በደንብ ተገልጾ እኔ ላይ ሲደርስ ነው እና ያወቁት እዚህ አሜሪካ ውስጥ ነው። 2008 ላይ አሜሪካ እንደመጣሁ እስከ 3 ወር ድረስ ሰላማዊ ነበርኩኝ። እንግዲህ አብዛኛው ችግሮች የገጠሙኝ ከ2 AM የአሜሪካ ሰዓት አቆጣጠር በኋላ በተኛሁበት ነው። ከእንቅልፌ የተቀሰቀስኩ ነው ህመሙ ችግሩ ሆኖ የገባውና ራሴን ቀይሮኝ ያገኘሁት። የተለያዩ ቪዲዮዎች ላይ ሰርች ለማስረዳት ሞክሬ ነበረ። አንዳንድ ቪዲዮዎችን ድሊት ስላደረኳቸው በድጋሚ መስራት ስላለብኝ ነው። እኔ ጋ እንግዲህ የራሴን ችግር ነው የመረመርኩት፣ ሌላ ችግሮች አይደለም፣ ሌላም ሰውም አይደለም። ከአእምሮ ሀሳብ ውስጥ ያለው ችግር ምን እንደሆነ ኢትዮጵያ ውስጥ አልረዳም ነበር እና በትክክል የተረዳሁት እዚህ አሜሪካ ውስጥ ግልጽ ሆኖ በትክክል መኖር እስከሚያቅተኝ ድረስ ችግሩ ሲገጥመኝ ነው ያወቅሁት እና ከዛች ሌሊት በኋላ እኔ ጋር እኔን የቀየረኝ አደገኛ የአእምሮ መተት ባህሪው የሳይኪክ ቴሌፓቲክ ባህሪ ያለው ነው እና ሳይኪክ ቴሌፓቲክ የሚለውን ነገር ከዛ በፊት ሚስጥሩንም አላውቀውም። እኔ የማውቀው ደብተራ ጠንቋይ ስልጣንን በመጥራት ሰው ላይ ድግምትን፣ መተትን፣ አስማትን ማሳየት ሰዎችን ከፍተኛ ህመም እንደሚዳርጉ አውቃለሁ እና አደገኛ ሰዎች እንደሆነ አውቃለሁ። መጠኑ ታሙ ሰዎችን ማያቸው ነበረ። እኛ ያለበት አካባቢ ቂስ ሰፈር ነው እና እዛ አካባቢ ታሙ አሉ ሰዎችን አእምሯቸው ሰጥቶ በእነዚህ ሰዎች እንደተሰራባቸው እና የክፉ ነገሮች እንደተደረጉ እሰማለሁ፣ አያለሁ እና ከዛ ውጪ ይሄኛው እኔ ላይ ችግር ሲደርስ ይሄኛው ሚስጥር ለእኔ አዲስ ነበር። የሳይኪክ ቴሌፓቲክ የሚባለውና ያው ቋንቋው ራሱ እኔ እንግዲህ አንብቤም አይደለም አላነበብኩኝም፣ ሰውም ነግሮኝም አይደለም። ያው ከዛ ሌሊት በኋላ ከአእምሮ ውስጥ የተፈጠረ ባህሪ ነው እና ባህሪውን ራሱ ሳይኪክ ቴሌፓቲክ እንደሚባል ራሱ እንግዲህ አንብቤም አይደለም፣ እንግዲህ ከአእምሮ ውስጥ ነው ይሄንን ሙላ ማውቀው። በግልጽ ያወቁት እዛ ሰዓት ላይ ነው። እኔ ውስጥ ይሄ ባህሪ ሲፈጠር የተለያዩ ሰዎች ድምፅ ነበረው።
የማውቃቸው ሙዚቀኞች፣ የማውቃቸው ጋዜጠኞች፣ ቤተሰቦች ተመስሎ ነበረ ይህን ባህሪ የሚያወራውና ከቁጥጥር ውጭ ነበር። እና ያደረሰብኝ ጉዳት ምንድን ነው? ከዛ ሌሊት በኋላ በግልጽ መታመሜን እና ሰዎች በዛ ሰዓት ላይ ነበረኝ አስተሳሰብ ሰዎች በእኔ ላይ አሜሪካ ስለመጣሁ በምቀኝነት ተነስተው ይህን የአእምሮ መተት እንደሰሩብኝ ነበር አውቁት። እና እዛ ሰዓት ላይ ስራ ጀምሬ ነበረ። በስትክክል ስራ አልቻልኩኝም። ማውራትም ከብዶኝ ነበረ። ማሰብም ቀድሞ ችግር ነበር አውቃለሁ፣ ግን ችግሩ የምን እንደሆነ አላውቅም ነበር። እንደ ሚስጥር መተት የሚባል አይነት ባህሪ ያለው ስኛል። እንግዲህ በኋላ ከጊዜ ሂደት በኋላ ከቆየ በኋላ ግን ያንን ባህሪ ዋሸድ የሚል ስያሜ ሰጠሁት ለነገሩ፣ አጭር ሀሳብ ሆኖ እንዲገለጽ ማለት ነው። እና የዚህ ዋሸድ ብዬ የሰየምኩት የአእምሮ ጤና ችግር በሰዎች ተመስሎ የተለያዩ ታሪኮችን፣ ሀሳቦችን የሚያመጣ በዛ ውስጥ ደግሞ የፈጥራቸው በግልጽ የሚታዩ እኔ ውስጥ የፈጥራቸው ባህሪያቶች ያለው እንግዲህ ይሄም ችግር እንደነበረ መረዳት ቻልኩ ማለት ነው። በኋላ የራሴን አእምሮና ጤና ስመረምር ይሄ ዋሸድ የምለው ችግር ነበር ኢትዮጵያ ውስጥ ጀምሮ ማለት ነው። በግልጽ ደግሞ እዚህ ጋር የተለየ ባህሪ ይዞብኝ የመጣው ከዛ ሌሊት በኋላ ሳይኪክ ቴሌፓቲክ ባህሪ ነው። እና ይህን ሚስጥር ነው መገለጽላችሁ። ከዚህ ጋር የተያያዘ ሚስጥር ሳይኪክ ምንድን ነው፣ ደብተራው ጠንቋዩ ምንድን ነው የሚሰራው የሚለውን ነገር ለመገልጽላችሁ። ያው ጸበለስ መጽሐፍ ቅዱስ ላይ ያለው አምላክ መሆን የሚለው አዳምና ሔዋን የፈጣሪን ትእዛዝ ያስተላለፉበት ጸበለስ አምላክ መሆኑ እና አምላክ መሆኑ ምንድን ነው ቢባል ያው የዚህ መናፍስት ነው እንግዲህ አዋቂ መሆን እና እውቀቱ ምንድን ነው? መናፍስቱ ሚስጥር ከዚህ ውስጥ እኔ ውስጥ የገባው ከኔ ነፍስ ጋር የገባው መንፈስ እኔ ላይ ያወራው ወይም የተገለጸልኝ በአእምሮ ውስጥ ህመም ውስጥ ያወቅኩት ነገር በህመም ውስጥ ሰዎች አእምሮንና ግብናን እያዩ እንዳለ ነበር ይሄ መንፈስ በሰዎች ተመስሎ ባህሪ ተመስሎ ሲያወራኝ የነበረው ማለት ነው። ከዛች ሌሊት በኋላ እስከዚህ ሰዓት ድረስ ያ መንፈስ ቀይሮ እንደዛ ባህሪ እንዲኖረኝ ያደርጓል ማለት ነው። ያ ነገር እንዳውቅ ወይም እንደዛ ባህሪ እንዲኖረኝ ያደርጓል። እና ይህንን ነገር ለእኔ በጣም እንግዳ ነበረ። ሚስጥሩም ከባድ ነበር ለእኔ። ራሱ መንፈሱ ደግሞ የፈጠረው አእምሮ መጨናነቅ መንፈስ ስለሆነ የአእምሮ መተት ነው። እጅግ በጣም ከባድ ነው። የፈጠረው ችግር ምንድን ነው? መተኛት በጣም ተቸግር የነበረ፣ መብላት መጠጣት ተቸግር የነበረ፣ ከቤት ወጥቶ መመለስ ከብዶ የነበረ፣ ስራ መስራት አልቻልኩኝም፣ እንቅልፍ መተኛት አልቻልኩኝም። በዛው ሌሊት ላይ ራሴን መቆጣጠር አልቻልኩም ነበረ። ራሴን ሼክ ይንቀሳቀስ ነበረ እና ሰውነቴን በሁሉ ቀይሮት ነበረ። መልክ ሁላ ቀያይሮት ካየሁት ከሰውነቴ ውስጥ ከቀየረው ነገር ሽንት ስጠቀም ሽንት ራሱ ደም ሆኖ ያየሁት እና ቀይሮት ነበረ። እና የፈጠረው ችግር ይሄ ነው። በጣም ከባድ ችግር ነበርና ሌላው እኔ የራሴ የሆነ ማንነት አለኝ። ሰውኛ ባህሪ አለ። አሁን የቀይሮኝ የዚህ አእምሮ መተት ከነፍስ ጋር የገባ መተት ሳይኪክ ቴሌፓቲክ ባህሪ እንዲኖረኝ አደረገ ማለት ነው። እንግዲህ በዙሪያ ያሉ ሰዎች ሁለት ሩሜቶች ናቸው። አዲስ ነው ከተማው እና ዋሽንግተን ዲሲ ነበር የምኖረው። አማርኛ ነው እንድጠላ ያደረገኝ ነው። ይሄው ድምጽ መስማት በጣም እንድጠላ ያደረገኝ የሚያወሩ ሰዎች የዚሁ መናፍስት ባህሪ ጋር ተመሳሳይ ያለው ባህሪ መስሎ የተሰማኝ እና ከሰዎች ጋር መስማማት አልቻልኩም ከዛ በኋላ እና ሀገሩ ለቄ ነው የጠፋሁት። ከዛ በኋላ ራሴ ላጠፋ ስቤ የነበረ ምናምን ያው የርኩስ መናፍስት ስራ እንደሆነ ነው የተረዳሁት። በዛ ሰዓት ላይ እንግዲህ ማርያም ቸርች ብዙ ጊዜ መላለስ ነበረ፣ አዳምጥ ነበር ትምህርት። የገባኝ ነገር የዚህ ርኩስ መናፍስት ያው መተት እንደሆነ ገብቶኛል፣ ርኩስ መንፈስ እንደሆነ ገብቶኛል፣ አውቄያለሁ፣ ተረድቻለሁ። እና ፈውስ ለማግኘት ነበረ ወደ ማርያም ቸርች ሄድኩትና ሁለተኛው የመንፈሱ አብሮኝ የገባው መንፈስ ባህሪ አንደኛው
በደንብ ግልጽ ደግሞ ዛየሁት አብሮ እንደዚሁ የጥቁርና ፍስ ባህሪ እያወራ የማየው የምሰማው ነገር ይቀያየር ነበረ እና ቀጥለው እንግዲህ ስድብ መንፈስ ነበረ። ቅድስት ማርያም የመሳደብ መንፈስ ቀጠለ ከአእምሮ ውስጥ ማለት ነው። በሰዎች ድምፅ መሰሉ ዋሸ ደመላቸው ያምሮትት ማለት ነው። እንደዚህ አይነት የመናፍስቱ ዓለም አሰራሮች በሰዎች የሚሰሩና የሚገለጹ መሆኑ ያወቁት 17 ዓመት ከኖርኩ በኋላ የዚህን ባህሪ ከተላመድኩት በኋላ ነበር እና ሳይኪክ የሚባሉ ሰዎች አሜሪካን ውስጥ አሉ። አሁን ደብተራ ጠንቋይ ከምናምን ሰዎች መንፈሱ እንዳወራኝ ሁሉ አሁን ዋሽድ የምላችሁ አእምሮ መተትና ይዞት መጣው ሳይክ ቴሌፓቲክ አንድ ላይ ዋሽድ ሳይክ ቴሌፓቲክ ባህሪም እኔን ከቀየረኝ በኋላ ይሄ መንፈስ እንግዲህ አእምሮን እኔን ለመጉዳት ብቻ ሳይሆን አእምሮና ገበና የሚቆጣጠሩ የሌላ ዓለም ሰዎች ወይም እዚህ አሜሪካ ውስጥ ስራ ይሰራበታል። መንግስት መስሪያ ቤት ውስጥ እንደሚሰራበት አይቻለሁ፣ ሰምቻለሁ። ሲረዱኝም የነበሩ ሰዎች እንደዚህ አይነት ሰዎች ነበሩ። እኔ አእምሮ ውስጥ ከተገለጸልኝ ወይ ካወቁት ሳይክ ቴሌፓቲክ እኔ ከቀየረኝ መንፈስ ባህሪ ጋር ማስሩ ከይዘርኮች ነበሩኝ ራሱ እነሱ ለስራ ብሎ የሚጠቀሙበት እኔ ጋር ይሄ መተት በአእምሮ መተት የገባ ባህሪ ነው። ያወቁት ባህሪ ተገለጸልኝ፣ በህመም ውስጥ ተገለጸልኝ። ሚስጥር ነው እና ካወቁት የዚህ መናፍስት ባህሪ ውስጥ ሰዎች አእምሮና ገበና እንደሚያዩ በኋላ ደግሞ ያወቁት ከውልደት እስከ ሞት መጀመሪያ ነፍሱ ያወራብኝ ነበር። ረጋገጥኩት ገጠሙኝ ሰዎች ነው የገጠሙኝ ሰዎች እንደዚሁ የሚያወሩ ሰዎች ነበሩ እና በኢትዮጵያ ውስጥ ጠንቋይ የሚባሉ ሰዎች እንግዲህ ነገና ቃል የሚሉ ሰዎች ናቸዋል። እንግዲህ የሳይክ ቴሌፓቲክ የሚለየው ነገር የለም፣ ግን መናፍስቱ ባህሪ ይህን እኔ ውስጥ የገባውን መናፍስቱ ሳይክ ቴሌፓቲክ ባህሪው የአእምሮ ተቱ የኔን ጤና ለመንሳት ብቻ ሳይሆን አእምሮና ገበናን የሚቆጣጠሩ ሰዎች ሴጣናዊ ስም መስጠት እንደሆነ አወቅኩ ማለት ነው። ሁለተኛው ዋናው ግባቸው እዚህ ጋር ነበረ። እነዚህ አላማው እዛች ሌሊት የተሰራው የዚህ የአእምሮ መተት ዋሸድ ሳይክ ቴሌፓቲክ የአእምሮ መተት ግቡ አእምሮና ገበናን የሚቆጣጠሩ የመንግስት ሰዎች እንዳሉና እነሱ ደግሞ ሴጣናዊ ስም ለመስጠት ተብሎ ለእነዚህ ሰዎች ተብሎ የተሰራ የአእምሮ መተት መሆኑን አወቅኩ። ይሄ የአእምሮ መተት ዋሸድ የምላችሁ መተት በነዚህ ጓድ እውቀት ባላቸው ሰዎች ጥላቻ ባላቸው ጓድ እውቀት ኖራቸው አእምሮና ገበናን አይተው ከውልደት እስከ ሞት አይተው ጓድ ጥላቻ ያላቸው እዚህ ሳይክ መናፍስቱ ዓለም የገምቱ ዓለም ተጠቃሚዎች የተሰራ አእምሮ መተት መሆኑን አወቁኝ ማለት ነው። ከልጅነት ጀምሮ ይህንን አእምሮ መተት እንደሰሩብኝ አወኩኝ ማለት ነው። እና እኔ ያልተረዳሁት እና ያላወቁት ነገር እንግዲህ የዚህ አይነት አጋንንት ጸሎት ዓለም ምስጢር እንዳለ ተረዳሁኝ ማለት ነው። እና እነዚህ ሰዎች መያወሩ እንዳለ እኔ የምረዳው ከድረስ ከገጠሙኝ ሰዎች እና አእምሮ ውስጥ የፈጠረው የአእምሮ መተቱ የፈጠረው ባህሪ ውስጥ ነው የምረዳው። እና እነዚህ ሰዎች በትክክል እኔን እንግዲህ ከባህሪ ከመንፈሱ ባህሪ የተረዳሁትን ነው እና ከገጠሙ ሰዎች የተረዳሁት ነው ነግራችሁ። እንደነሱ ሳይክ አጋንንት ውስጥ ተጠቃሚ አድርገው ያስቡኛል እና እንደ ምሰርባቸው አድርገው ነበረ እንደምናገራቸው እና ሁለቱም የመናፍስቱ ባህሪ እነዚህ ሰዎች ሰይጣናዊ ስም ለመስጠት ተብሎ የተሰራ የአእምሮ መተት እንደሆነ አረጋገጥኩ ማለት ነው። እና ምንድነው የማናውቀው ሚስጥር እኔ የማላውቀው ሚስጥር በኋላ በህመሜ ውስጥና በገጠሜ ታሪክ ውስጥ የማውቀው ዕፀ በለስ አምላኪ መሆን የሚለው የመጽሐፍ ቅዱሱ ሂደት አዳም ብቻ ላይ ያለበቃ ሳይሆን ያው እዚህ ዓለም ላይም ሰዎች አምላክ በመሆን በመፈለግ የመናፍስትን በመጠቀም ከነፍሳቸው መስተጋብር በማድረግ የሰዎችን አእምሮ ገበና ከውልደት እስከ ሞት ህይወትን እናውቃለን የሚሉ ኃይሎች ሰዎች እንዳሉ ስራ ብሎ ስራ እንደሚሰራበት እውቀትና ጥበብ ተደርጎ እንደሚሰራበት አወቅኩ ማለት ነው። ይሄን ያወቅኩትን ነገር ነው ላሳውቃችሁ የፈለኩት የወደድኩት ማለት ነው። እኔ ማላውቀው ኢትዮጵያ ውስጥ በህመሜ ውስጥ በገጠመኝ ታሪክ ውስጥ ያወቅኩት ዓለም የሰይጣኑ ዓለም የዕፀ በለሱ ዓለም ይሄ ነው። እነዚህ ሰዎች እንግዲህ ምን አወሩ ስለኔ?
አልሰማቸውም። ምክንያቱም እንደነሱ የሰው አእምሮና ገበና ማይ ከሁለት እስከ ሞት ማይ የአጋንንቱ መንፈስ ተከታይ አይደለም እና ለሰይጣናዊ ስም ተብሎ ስራ አእምሮ ብቻ ይህን ምስጢር አውቃለሁ። እንግዲህ ከዋሸድ አእምሮ ሳይኮቴሌፓቲክ እና ከዋሸድ ስድብ መንፈሱ ህመሜን በስተቀር እነዚህ ሰዎች ግባቸው አላማቸው ምንድን ነው? ያው ለዲያብሎሱ ስራ አስፈጻሚ ሆነው የሚሰሩት የገባኝ ነገር ማለት ነው እና ርኩስ መናፍስት ውስጥ ከነፍስ ጋር ገብቶ ያው እንደ መጉዳት ነው። እነሱ ሰዎችም የኔን አእምሮና ገበና አይቶ ይህንኑ ተግባር ነው የሚፈጽሙት እና በዚህ ውስጥ ነው እንግዲህ የተለየውን ዓለም የሰይጣኑን ዓለም አጋንንት አሰራር ያወቁት እና ብዙ በዚህ መናፍስት አሰራር ውስጥ የገጠሙ ነገሮች በጣም ብዙ ናቸው። መናፍስቱም የፈጠራቸው ባህሪዎች የፈጠራቸው ችግሮች ብዙ ነው። ከዛ በኋላ ደግሞ የገጠሙ ሰዎችም እንደዚሁ ከመናፍስቱ ጋር የሚማሰሉ ሰዎች ናቸው። የሌላ ዓለም ሰዎች ናቸው። እንግዲህ መንፈሱ እንደገለጸልኝ አእምሮ ውስጥ የቀየረ መንፈስ ማለት ነው። እንደገባኝ እንደተረዳሁት መንፈሱም እንዳወራው ሲያደርጉት አይቻለሁ። መንፈሱ ቀድሞ ያወራው አእምሮና ገበናን ይቆጣጠራሉ፣ ከሁለት እስከ ሞት ያያሉ የሚል ነበረ። ዋሽንግተን ሳይኮቴሌፓቲኩ ማለት ነው። የአእምሮተት ውስጥ ሆነው የሚያወራው በግልጽ ደግሞ የገጠሙኝ ነጮች እዚህ የገጠሙኝ ሰዎች ቦታዎቹ ሊገልጽላቸው ይችላሉ። ጓድ እውቀት ይኖራል። ይሄ እውቀታቸው ጓድ እውቀት የሚል ስያሜ እንደሰጠሁት ገልጬላችኋለሁ። ጓድ እውቀት የሚለው እውቀቱ ከነፍስ ሕግ ውጭ እኛም እናውቃለን። ይህን የአጋንንት አለመሰራር ግን መጠቀም ወይ አለመጠቀም ነው። በዚህ መንገድ ላይ መሄድ ወይ አለመሄድ ነው የሚለው ነው እና እነዚህ የሚጠቀሙ መናፍስቱን ከነፍስ ስጋቸው መስተጋብ አድርገው የሰዎችን አእምሮ ገበና ከውልደት እስከ ሞት እናውቃለን፣ እናያለን፣ እንሰማለን የሚሉ ሰዎች እግዚአብሔር ያልፈቀደው ዕፀ በለሱ ለአዳም የተነገረውን ከዚህ ሕግ የተሰጠውን ሕግ የጣሰ እንደማን ነው ጓድ የሚለው ሀሳብ ማለት ነው። እግዚአብሔር አልፈቀደም እንደዚህ አይነት ነገሮችን ከውልደት እስከ ሞት አእምሮና ገበና ሰውን እንዲያይ አልፈቀደም እና ያንን እውቀት ነው ጓድ እውቀት የሚል ስም የሰጠሁት። እንግዲህ ሌላ ስም የሚኖረው እንደሆነ አላውቅም፣ ግን ለእኔ ለሀሳቡ መገለጫ እውቀቶች እንግዲህ ሁሉም እውቀት አንድ አይደለም። እግዚአብሔር መንገድ እውቀት አለ፣ የአጋንንቱ ዓለም እውቀት አለ። ይሄ የአጋንንቱ ነው እና ያንን አጋንንቱን አለማሳር ነበር በመተት ስኔ ውስጥ ገብቶ ራሴ እንዲቀይር ያደረገኝ ማለት ነው። ይሄን ስላችሁ ቀላል እንዳይመስላችሁ እና አንድ ደራሲ እንደርሱት ፈልጌ ወድጄ የምተውነው ባህሪ አይደለም እና በአጋንንት መናፍስት አጋንንታዊ ባርነት ነው። እንደዚህ በመተት ተሰርቶ የራስ የሆነ ነገር አለ። መንፈሱ ደግሞ ውስጥ ገብቶ እኔን ተመስሎ የሚተውነው አለና ከባድ ስቃይ ነው። የአእምሮ ስቃይ፣ የነፍስ ስቃይ ነው። ህመም ነው፣ ከባድ ህመም ነው። ለእነዚህ ሰዎች ግን እውቀታቸው፣ ክብራቸው፣ ልዕልናቸው፣ ሀብታቸው፣ ኑሯቸውን ወደው ፈቅደው የሚያደርጉት ስለሆነ ለእነሱ የተስማማ ስሜት ነው። ደስ የሚል ስሜት ሊሰማቸው ይችላል። የተረዳሁትን ነው የምነግራችሁ። እኔ ጋር ግን ያው ይሄ እዚህ መናፍስቱ ባህሪ በአእምሮ መተት የገባ ነው። ክሳችን ለይት በኋላ እኔ አይደለም ተቀይር ያለው ማለት ነው። እስከዚህ ሰዓት ድረስ የዚህ ባህሪ ነው ያለው እኔ ውስጥ። ዋሸድ ሳይኮቴሌፓቲክ አለ፣ ዋሸድ ስድብ አለ። ያው ስድቡ ቅድስተ ማርያም በመሳሪያ የጀመረው ዲያብሎስ አግና ሰጥና ስለሆነ እንደዚህ ነው አእምሮ ውስጥ ሆኖ የሰራው። እኔ ለፈውስ ለዚህ ነው ሲሄድ መንፈስ ከኔ ውስጥ ሆኖ በመለፍለፍ አስደንግጦኛል። ያው አስደንግጣል። ርኩስ መንፈስ ከላይ ላይ ሆኖ ቅዱሳንን መሳደብ ሲሳደብ መስማት አስደንግጣ ራስን ቀይሬ እንድሳደብ ሁሉ እንድላመዱ ሁሉ አድርጎኛል ማለት በኋላ ሲቆይ ወስመጣ ከዋሽንግተን ዲሲ ለቅ ከወጣ በኋላ ካሊፎርኒያ ይሄን ነገር ጠፍቶ ነበረ። ዳላስ ደግሞ ዋናው ተፈለገው ዳላስ ውስጥ ነበረ። የዚህ የአእምሮ መተት የመንግስት ሰዎች ናቸው ይህንን ነገር የፈለጉት አጋንንታዊ ባርነት የፈጸሙብኝ ማለት ነው። ለዚህ አይነቱ አጋንንታዊ አሰራር ያው አበሻ ደስታው ነው እና ይህንን ርኩሰት እና ድግምት በህብረት ነው የሰሩት ማለት ነው። ተረዳሁት።
ቋንቋ ቸግራቸው እነዚህ ሰዎች እርግጠኛ ነኝ ይህን ቪዲዮ ምናምን ሊያዩት ይችላሉ። አጋንንት መንፈስ ተከትለው ማለት ነው። የአጋንንታዊ ባርነት ማለት ይሄ ነው እንግዲህ ሰው ልጅን ማንነት ማስቀየር አጋንንታዊ ባርነት ነው። ሰይጣን ለማውራት ነው እንግዲህ አእምሮና ገበናቱ ሰይጣን ለመስጠት ፈልጎ ነው ይሄ ያተሰራው። ህይወትን ዘመኑን ሙሉ እንግዲህ እነሱ እንደ ጥበብ ቢጠቀሙት ጠላት ወይም ጥላቻ ያለባቸው ሰዎች ደግሞ መናፍስቱን መላክ እንደዚህ የአእምሮና የነፍስ ስቃይ በማድረስ የእነሱ ደስታቸው ነው። መንፈሱ ማብራቸው ስላለ መንፈሱ የሚደሰትና እነዚህ ሰዎች የሚደሰቱበት ስራቸው ነው። እና አሁን ይህንን ሳወራ ያው ክብራችን ተነካ የሚሉ ሰዎች ናቸው። የመንፈስ ቅዱስን ክብር የሚገልጽ ነው የማወራቸው። እና እነዚህ ሰዎች ለሰይጣናዊ ስም ይሄን አምሮት ብቻ ሰርተው ዝም አላሉ። አእምሮና ገበናቱ ስም ሰጥተው ዝም አላሉ። ይህን ቪዲዮ ያወራል ወይም ይደርጋል ብሎ ደግሞ የመግደል ሙከራም አድርጎብኛል። ወደ ማመላችሁ ህይወት ፓርት በእነዚህ ሰዎች የተፈጸመ መሆኑን ከጊዜ በኋላ ነው የተረዳሁት። እና እነዚህ ሰዎች እንግዲህ ከ2000 ጀምሮ ይህንን ነገር ብቻ አድርገው አይደለም የተዉት። ይህንን አጋንንታዊ ባርነት ይፈጽማሉ የሚለውን ንግግር ሌላ ሰው እንዲሰሙት አይፈልጉም እና እንዳወራም አይፈልጉም። እነሱ የፈለጉት ስም ስተን ነው እንሰደባለን፣ ተሰድበናል የሚለውን ማለት ነው። ራሱ መተት እንሰሩት የስድብ መተት እንዲሰራ ያደረጉት፣ የሳይኮቴሌፓቲክ መተት እንዲሰራ ያደረጉት። ሶስተኛ ስራቸው እንግዲህ መግደል ነው እና በዛ ውስጥ የማስማት ድብድብ፣ ግድያዎች ደርሶብኛል ማለት ነው። አንዳንድ ታሪኮች ሳዳምጥ አርማጌዶን የፈጽመው በርኩስ መናፍስትና በቅዱሳን ነው ይላል እና እርኩስ መናፍስቱን ተከትለው ያሉ ሰዎች አሉ እና እንደዚህ አይነት ነገሮች አሉና እኔ ላይ የተፈጸሙ ነገሮች ከአርማጌዶን ጋር የሚመሳሰሉ ነገሮች አይችበት በእኔ ህይወት ውስጥ እንደዚህ ነገር ገጥሞኛልና ሰውና ሰይጣን ሆነው በእኔውን ላይ የርኩሰቱን ስራ ሰርቶብኛል እዚያ አሜሪካ ውስጥ እና ከመናፍስቱ ጋር በግልጽ መንፈስ እርኩስ መንፈስ የተላከ መንፈስ እንደሚደባደብ እንዲገድል እንደሚሞክር ያየሁት እዚህ አሜሪካ ውስጥ ነው እና ሰምቻለሁ። ሌላ ሰዎች ላይ እንደዚህ እንደሚሰራ የድብድብ መንፈስ ሰዎች መደብደብ ድብቻ መንፈስ አጋንንት መንፈስ ጋር አዳምጫለሁ። እኔ ላይ በተደጋጋሚ ደርሶብኛል። ይሄን ወይ ደግሞ አምላቸው እነዚህ ሰዎች እንግዲህ ይሄንን ብቻ ብለው አልቀሩም እና መግደል ሙከራ አድርገዋል። በመናፍስቱ አስማት ስራ ውስጥ አሰራራቸው ማለት ነው እና በተለያዩ ቦታዎች ነው የደረሰ። አንደኛውን ነገር ልግለጽላችሁ እና አንድ የምሰራበት ቦታ ላይ ታክሲ እየሰራሁ ነው 2014 እስከ 18-19 ድረስ ባለው ውስጥ እኔ በዛ ሰዓት ላይ ብዙም አይገባኝም ነበርና አካባቢዎች ሲቀያየሩ ምናምን የአእምሮ ጤና ችግር ነው ምናምን ብዬ ነበር ማስበው ነው። የአንደኛው ግን ለየት ያለ ነገር ስለሆነ ሁለት ሶስት ነገር ለይቶ በደንብ ምልክቶች ነገር ስላየው በደንብ ነገሮች ማሰብ መርመር ጀመርኩ ማለት ነው። ልክ ሌላ ዳይሜንሽን ውስጥ ገብተህ ስትመለስ ማወቅ እንደምትረሳ ወይም ህልም አይተህ እንደምትረሳ ሁላ እንደዛ ነገር ነው የሚሆነው። በመናፍስታውያን ሰዎች የግድያ ሙከራ ወይም የድብድብ ሙከራ ካየ በኋላ ስቃይ ውስጥ ከገባ በኋላ ሌላ ዓለም ውስጥ ገባ በኋላ ስትመለስ ያኛውን ዓለም ትረሳዋለህ፣ ይረሳልና እንደ ህልም ሆኖ ነው የሚያልፈውና አንደኛው ግን ለምልክት ያክል የሚቀረ ነገር አለ እና በኔ ቤት ውስጥ ስሰራ እዚህ ዳላስ ውስጥ የሆነ ቦታ ላይ የሽጉጥ ድምጽ ከሰማሁ በኋላ በዙሪያ ነጮች በግራና በቀኝ መኪና ውስጥ ሲመጡ አያ ነበርና ነጭ ሰዎች ማለት ሁለት ወጣቶች ናቸው። በዛ በኋላ ገንዘብ ሳይከፍሉኝ የሄዱ ሰዎች አሉ። ማለት ላይ መጥተው የሆነ ቦታ ድሮፕ አድርጋቸው አካባቢ ተቀያይሮብኝ ገንዘብ ሳይከፍሉ የሄዱ ሰዎች አሉና እዛ ቦታ ላይ መጀመሪያው በፊት የገጠመኝ የወይዳ ማመላችሁ ታሪክ ውስጥ እነዚህ ሰዎች ሊገቡ ነበር ያየሁትና ከዛ በኋላ ግን የሽጉጥ ድምጽ ነው የሰማሁትና ከዛ በኋላ ያለው ነገር ብዙ የተለየ ወይዳ ማመላችሁ አይነት ላይፍ ነው ያየሁት። ሰዎች ጫጫሁ ምናምን እኔ ደግሞ ከግንባሬ ላይ የሚፈሰውን ነገር ስጠርግ ምንድነው እያልኩ ስጠርግ ምናምን ማስታወሰው እና የተበሳ ግንባር አይ ነበር ጭንቅላቴ ራሴ እና ምን ሆኜ ነው እያልኩ ነበርና
እና ያኛው እዚህ ሀፕን በኋላ ምን እንደሆነ ሚስጥሩ እስካሁን ድረስ አላውቅም። እውነት በኋላ ያልኩት ይህን የተለየ ህይወት የምኖረው በእነዚህ አስማተኞች በአስማት መግደል ሙከራ ወይም ምን እንደሆነ ማላቅ እግዚአብሔር እስከሚገልጸው ድረስ እስካሁን ድረስ ይሄ ነው ብዬ አልናገርም። ግን ብዙ ቦታዎች ነው እንደዛ ነገር የገጠመኝ እና ግን ይሄ ሀፕን ከሆነ በኋላ ከዚህኛው ዓለም ወደ ሪል ላይፍ ስመለስ ከዚህ ሀፕን በኋላ ማለት ነው መኪና ውስጥ የተሰባበረ እና ደም ፈሶ እንዳገኘው አይቻለሁ። በትክክል አይቼዋለሁ ያን ማለት ነው። እና እንደዚህ አይነት ስራዎች የሚሰሩት በእነዚህ ሰዎች ነው እና ለማውራት ትንሽ ከባድ ነው። ግን ብዙ የወዳማ ምለውን ታሪክ ውስጥ ያየሁት የሰማሁት የተለያየ ነገር አለ። ዛምቢ የሚመስሉ ሰዎች ወይም ይሄ ጥለት ጠለበት ኦና ቤቶችን አይቻለሁ። ሀፕኑ ከደረሰ የግድያ ሙከራው ከተደረገ በኋላ ማለት ነው ማን እንደሆነ ማንም እንዳደረጉ አላውቅም። እና ግን ከዛ ውስጥ እዛ ከሚዳግም ላይፍ ውስጥ ወደ ሪል ላይፍ ቀናቶች ተቀይረው ሌላ ቀን ሆኖ ነው የማገኘው። ያለፉኝ ቀናቶች አሉ። ወደ 3 ቀን ያለፍኩኝ 3ኛው ቀን ላይ ራሴ የማገኘውበት ቀኖች አሉና ምን እንደሆነ እስካሁን ድረስ ባላውቅም እነዚህ ሰዎች ግን ለመግደል ሙከራ አድርገው የሆነ እንደሆነና የመንፈስ ቅዱስ ያደረገው ታምር ይሆናል ብዬ ማስበው አንዳንድ ነገሮች ሳስበው በግልጽ አላውቀውም ምን እንደተፈጠረ አላውቅም። ግን ግድያ እንደሆነ በእርግጠኝነት መናገር እችላለሁ። ምክንያቱም ድብድቦች ገጥሞኛል። ኦሬንጅ ካውንቲ ዲሲ ላይ ምናምን እንደዛ ነገሮች ገጥሞኛል እና የመናፍስቱ ድብድብና ግድያ ሙከራ ሊሆን እንደሚችል በእርግጠኝነት መናገር እችላለሁ። ምክንያቱም ከኔ ውስጥ አለ የዋሸ ዳምር መተት አለ። የገጠሙ ሰዎች አሉ። አምሮና ገባና እንደ ዋሸ ዳምር መተት ብላ ተናገሩ ሰዎች አሉ። በቁጥር 20-30 የሚሆኑ ሰዎች እንደዚህ ነገር ሲያደርጉ አይቻለሁ፣ ሰምቻቸዋለሁ። እና የመንግስት ሰዎች እንደሆኑ አውቃለሁ። አንደኛውን ልግለጽላችሁ የዚህን አጋንንት ስራ የሚመስሉ ሰዎችን ምን እንዳደረጉ። ወደ 13 ላይ ወደ ዳላስ እንደመጣው አካባቢ ላይ ብዙ ሰዎች ይህንን ገጸ ባህሪ የሚመስሉ ሰዎች ገጥመውኛል። አጋንንቱን ዋሸር ሳይክል አእምሮ ውስጥ ያለው ባህሪ የሚመስል እኔ በዛ ውስጥ ባህሪያቸውን ድርጊታቸውን ነገራቸውን የምረዳው ማለት ነው። ሻሽኩት ኦፊስ እንረዳለን የሚል ወረቀት ላኩልኝ ማለት ነው። እንግዲህ እንደሆነ ያው የገባኝ የዚሁ አጋንንት መናፍስት የሚጠቀሙ ስለሆነ አእምሮን ገበናይን ከወልደ እስከ ሞት እናውቃለን የሚሉ ጓድ እውቀት ያላቸው ሰዎች ስለሆኑ ያ ነገር እንዳደረጉት ነው የምንረዳው። እኔ ጋርም ራሱ ዋሸድ አእምሮ ተዝ ውስጥ የፈጠረው ባህሪ ውስጥ የተረዳሁት ያወቅኩት ነገር ስላለ ማለት ነው። እና ሄድኩኝ እና ግን ምንም እርዳታ አይነት አላደረጉልኝም። እንዲያውም ያው የኔ ህመም የሚመስል ውሸት ነገር ነው ያየኋቸው ማለት ነው። ሌላው ደግሞ የኔ ሳይኮፓቲክ የሚመስል ለማስደንገጥ ነው ያየሁባቸው ማለት ነው። እና ምንም እርዳታ አላደረጉልኝም። ጭራሹን ያልጠራሁት ሰው ሁላ መጥቶ ነበር ተሳለ ላይ ማለት የሳይኮ የጓድ እውቀት ያለው ሰው እንደሆነ መረዳት ያለበት ሰው ይሄን ሰው ማለት ነው። እና እዛ ጋር ሁሉን ነገር ያለቀ ይመስለኛል ነገሮች ሳያቸው ማለት ነው። የዋሸር ሳይኮቴሌፓቲክ እና የስድቡ አእምሮ ውስጥ የተፈጠረው ዋሸድ የሚለው የሳይኪክ አጋንንቱ ዓለም ማህበር እንዳለ መፈሱ ያወራል። እና በእነዚህ ሰዎች በማህበር በፈጠሩት ሰዎች ምክንያት እሱን አእምሮና ገበና የሚመለከቱ ሰዎች ተብሎ ታስቦ ለሰይጣናዊ ስለመስጠት ታስቦ የተሰራ አእምሮ ህዝብ መሆኑን ማረጋገጥ ችያለሁ። በዛች ድርጊታቸው ማለት ነው። ዋሸድ የሚመስል ውሸት እንረዳለን የሚል ውሸት ሳይኪያዊ የሆነ ንግግሮች፣ ስድቦች፣ ማስደንገጥ ስራዎች ሲሰሩ አይቻለሁ፣ ሰምቻለሁ እዛ ቦታ ላይ ማለት ነው። ከዛ ውጭ ሸልተር ውስጥ የትራክ ስኩል ውስጥ የተለያዩ ሄልዝ ኬር ውስጥ የተቀበሉ ሰዎች እንደዚህ መጋጠኞች ሰዎች እንደዚህ አይነት ሰዎች በተለያዩ ቦታዎች ላይ ገጥሞኛል ማለት ነው። መንፈሱ አእምሮ ውስጥ ያወራል። የገጠሙ ሰዎችም ንግግራቸው፣ ድርጊታቸው የዚሁ የጓድ እውቀት ያላቸው የሰዎችን አእምሮና ገበና የሚያው ከወልደ እስከ እውቀት አለን አወቅን የሚሉ አይነት ሰዎች ባህሪ ያላቸው ሰዎች መሆኑን ማወቅ መረዳት ችያለሁ ማለት ነው።
እና አጋንንታዊ ባርነት በእንደዚህ አይነት መንገድ እንደዚህ አይነት ሰዎች ላይ አደገኛ አሰራሮችን እንደሚሰሩ ማወቅ መረዳት ይችላል። እና የህይወት ዘመን በሙሉ በዚህ የአእምሮ መተት ላይፍ እንድሰቃ ያደረጉት እነዚህ ጓድ እውቀት ያላቸው ጥላቻ ያላቸው ሰዎች እንደሆንም ማወቅ ችያለሁ ማለት ነው። እና ሰዎች እንግዲህ እኔ ያላወቁትን በእኔ ህይወት ውስጥ ችግሩ ገጠመኝ በኋላ ያወቁትን ነገር ነው ለማሳወቅ የሞከርኩት። እንግዲህ ይህንን ቪዲዮ ሲሰራ በድካም ስላለው ሀሳቡን በትክክል አልገለጽኩትም። ታሪኩን በግልጽ ስሜቱን ያለውን ስሜት በደንብ አልገለጽኩትም። ዋናው ችግር እንደገለጽኩላችሁ የኔ ጋ ያለ የአእምሮ ጤና ችግር አለ። ሀሳብን በትክክል ለመግለጽ የገለጽኩላችሁ የዋሸድ የአእምሮ ጤና ችግር አለና በትክክል ማሰብ፣ በትክክል መናገር፣ ሀሳብን ማስተላለፍ፣ የተፈጸመውን አስታውሶ መናገር ይሄ የአእምሮ መተት እንከን ፈጥሮብኛል ማለት ነው። እና ያንን ሀሳብ ሰዎች እንዲያውቁ ብዬ የፈለጉትን የርኩሰቱን ዓለም ክፉ አሰራር አንድ በአንድ የተለያዩ ቪዲዮዎችን እየሰራው ለመግለጽ ሞክረ አድርጌያለሁ። ግን ውስጤ አሁን አረካ መንገልጽ ማለት ነው። ችግሮች ስላሉ እያወራው እያለ ይሄው ገለጽኩላችሁ። ዋሸድ የአእምሮ መተት በጣም እየረበሸኝ ስለሆነ ማወራው ከዚህ ትግል ጋር ከዚህ ሀሳብ ጋር እድሜም በሙሉ ታግዬ ኖር ያለው ዋሸድ እንግዲህ ጓድ እውቀት ባላቸው ሰዎች የተሰራ መተት መሆኑ በትክክል አረጋግጫለሁ። ከልጅነት ጀምሮ የተሰራ የአእምሮ መተት ነው። አሜሪካ ውስጥ መጣ የተጨመረው ሳይኮቴሌፓቲክ እና የሲዲ መንፈስ እና የሚያሳስቅ እና የሚያናድድ ነው። የዚህ ባህሪ ነው የተጨመረው ከዛች ላይ በኋላ ማለት ነው። ሁለተኛ ጊዜ የገጠመኝ እንደዚሁ ከ2 AM በኋላ ነው። ካሊፎርኒያ ውስጥ ዳላስ ውስጥ የገጠመኝ ደግሞ ለየት ያለ ነው። እነዚህ ሊያወሩት ይችላሉ ብዬ የማወራቸው ይህን ነው። ይህን ድርጊት ፈጸሙ ሰዎች ተናዶ ይናገራናል በሚል ነበር 2013 ላይ አእምሮ ውስጥ እንደተሰበሰቡ አእምሮ ውስጥ የተፈጠረው የአጋንንቱ መንፈስ ባህሪ የፈጠራቸው ዋሸድ ድምጾች ጋር የሚያሳስሩ ሰዎች በብዛት እነዚህ አይነት ነገሮችና ድርጊቶች ሲያደርጉ አይቻቸዋለሁ። እና ሶስተኛ ጊዜ የገጠመኝ እነዚሁ በትክክል የተረዳሁት ሁላ የዚህ የዋሸድ አእምሮ መተት ሳይኮቴሌፓቲክ ባህሪና የስድብ መንፈስ አእምሮን አገበና በሚያው ሰዎች ሰይጣናዊ ስለመስጠት እንደሆነ እንደተረዳው እንዳወኩኝ ሁሉ እንግዲህ ብዙዎቹ ችግሮች የተፈጠሩት ከሚድናይት 2 AM በኋላ በተኛውበት ነው መንፈሱ ስራውን ሲሰራ የነበረው ማለት ነው። እና እኔ የምመክረው ሰዎች ወደ አልጋ ውስጥ ሲሄዱ ሰዎች የመዝሙረ ዳዊትን ወይም ጸሎት ተደርጎ ቢተኛ እንደዚህ አይነት አእምሮ መተቶች ብዙ ጊዜ ስራቸው የሚሰሩት በእንቅልፍ ህይወት ውስጥ ነውና ፕሮፌሰሩ አብርሃም እንደዚህ ሜታፊዚክስ ምሁር ጥናት አደረጉ ብሎ ሲያወሩ እንደዚህ ተመሳሳይ ነገር ሰምቻለሁ። ከቀን ይልቅ ወደ ማታ ርኩስ መናፍስቶች ይበረታሉ ርኩስ ስራቸውን ለመስራት ሲሉ ሰምቻለሁ። እና ያ ነገር እውነት ነው። እኔ የተረዳሁትን በህይወት ውስጥ ማለት ነው። አፍተር 2 AM ነው ችግሮቹ ብዛት እስካሁን ድረስ ዋናዎቹ ችግሮች ይገጠሙኝ ከዛ ሰዓት ጀምሮ ነውና የመጀመሪያው እንግዲህ በግልጽ ችግሩን ይሄንን የገጠመኝ ዋሸድ ሳይኮቴሌፓቲክ ምላችሁ በግልጽ ያወቁትኝ ራሱ የራሴን ችግር ዋሸድ አእምሮ መተቱን በግልጽ ያወቁት ወጥቶ ሲመጣ የሳይኮቴሌፓቲኩ ሞር ሙሉ ለሙሉ አእምሮ ሲቋጠሩ ነው ያወቁት። አንዳንድ አባቶች ሲያስተምሩ መናፍስቱ የተለያየ ባህሪ ኖሮት ይገለጻል። በቁጥር ራሱ በ75 100 ሲዋረስ በ50 በ25 ራስን መስሎ ብዙ ጊዜ ይኖራል እንደዚህ መናፍስት። እና ኢትዮጵያ ውስጥ ያለው እንግዲህ እንዳላቀው አይነት ሆኖ ችግር ነበር። ኢትዮጵያ ውስጥ ያለው ዋሸድ የፈጠረው የዋሸድ አእምሮ መተት በትክክል መተት እንደሆነ አውቃለሁ። ሰዎች መንፈስ ስላልሆነ ዞር ብዬ የህይወት ታሪክ የመረመርኩት ችግሮች እና አሁን እናወቁት በትክክል ጓድ እውቀት ባላቸው ሰዎች የተሰራ አእምሮ መተት እንደሆነ አውቄያለሁ። እና የፈጠራቸው ባህሪ ኢትዮጵያ ውስጥ የፈጠራቸው ችግሮች ማዳመጥ መቸገር፣ መናገር መቸገር፣ ድብርት፣ ማንበብ መቸገር እና
ትምህርት ላይም ህይወቴ ላይ በጣም ችግር ነበረ። እዚህ ዋሻ ዳምሮት አላውቀውም፣ መረዳት አልቻልኩም እና በልጅነት ውስጥ የተሰራ ነውና መናፍስት ጊዜ የለውም፣ ህግ የለውም። ብዙ ጊዜ ሰምታችሁ ከሆነ መንፈሳዊ አባቶች ሲያስተምሩ እና ፈውስ አገልግሎት ላይ እንደዚህ ተመሳሳይ ችግሮች የገጠማቸው ምን ወንድሞችና እህቶች እንዳሉ አይቻሉ፣ ሰምቻለሁ። እግዚአብሔርም ረድቷቸው ከዚሁ የነጹ የዳኑ ሰዎች አሉ፣ ለሞትም ያደረጉ ሰዎች አሉና ባለማወቅ ላይ እንግዲህ ህይወት መናፍስቱን የሌባውን ርኩስ መንፈስ ባለማወቅ ሰዎች ነፍሳችን እንሰረቃለን። እንደዚህ ማለት ነው። ባናቅ ብንነቃ ሌሎችን መንቂያ ደውል ብለው እንደሚያስተምሩት ላይ ሰምተን ከእግዚአብሔር ጋር መኖር የምችል ይህን ርኩስ መንፈስ ህይወት ዘመናችንን በሙሉ አይኖርም ነበር። መምህር ግርማውን ደግሞ እዛ መጽሐፍ አላቸው በማለዳ መያዝ የሚለውን በማለዳ ከመያዝ በፊት ነው። ከተያዘን በኋላ ደግሞ አውቃን ደግሞ እነዚህ ብንሆን ያው ከእግዚአብሔር ጋር መንፈስ ቅዱስ ጋር ሆነን ይህንን ጠላት ዲያብሎስን ማሸነፍ እንችል ነበርና እንችላለን። እርግጥ ግን እንደዚህ አይነት ነገሮች ሚስጥሮች እንዳሉ ቀድመው በማወቅ እንደዚህ መዋጋት ይቻላል የሚለው ነገር ነው እና ይህንን ትምህርት ማሆይም ሲያስተምሩ ሰምቻለሁ ተደጋጋሚ። ጥሩ አስተምሮ ነው። ግን ያው እንግዲህ እኔ እንግዲህ ያወቅኩት እስካሁን ድረስ ይህን ካወቅኩ በኋላ ምን አደረግኩኝ የሚባል እንግዲህ ቢያንስ በማወቅ የህይወት መንገድን ወይም ችግሮችን ለማስተካከል መሞከር አለና ኢትዮጵያ ውስጥ እያለሁ ይህን ነገር መረዳት ማወቅ አልቻልኩም ነበር። ችግሩ ገጠመኝ በኋላ ከተረዳው በኋላ ምን ማድረግ እንዳለብኝ አላውቅም። ግን ርኩስ መንፈስ እንደያዝን ያውቅ ነበረ። ርኩስ መንፈስ እንሰራብኝ ያውቅ ነበረ። ሚስጥሩን አላውቅም ነበረ። በኋላ ላይ እንግዲህ ታሪኮች ውስጥ 17 ዓመት ውስጥ ታሪክ ውስጥ በግልጽ ለምንና እንዴት እንደሆነ ማወቅ ችያለሁ። እዚህ ህፃኑ አጋንንት ዓለም ሰዎች እንዳሉ ጊዜና ህግ የሌላቸው ለእነሱ ትክክል የሆነ አጋንንታዊ የሆነ አሰራር ገጥሞኛል ማለት ነው። እና ዕፀ በለስ ሲባል መጽሐፍ ቅዱስ ላይ ብቻ የቀረ አይደለም። እንደዚህ አይነት እነዚህ ሰዎች ናቸው ለማለት ነው። ጓድ ርቀት ያላቸው ሰዎች ሳታውቋቸው ዘመድም ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ የማታውቁት ዓለም ሰዎች ሊሆን ይችላሉ። እንዴት ቢባል የዚህ መናፍስት ኃይል የሚጠቀሙ ከነፍሳቸው መስተጋብር ካደረገው በኋላ እንግዲህ በሰው ነፍስ ህግ የሰዎችን አእምሮና ገበና ማየት አይቻልም። ከውልደት እስከ ሞትም ማወቅም አይቻልም። አይደለም የሰውን የራስን ማወቅም አይቻልም። ግን ከመናፍስቱ ጋር ሰዎች ካሉ መናፍስቱ ገለጸን የሚሉት እውቀትና ጥበብ በራልን የሚሉት ነገር አንደኛው ይሄ ነገር ነው እና እነዚህ ሰዎች ይህንን ትምህርት ነው እኔን ጠላታቸው አድርገው ስለሳላቸው ጓድ ርቀት ይዘዋል። ጓድ ርቀት ስለ ጠላት አድርገው ስለያዙም ነው ይህንን ማጥቂያ መሳሪያቸው ራሱ መንፈስ ነው የሚሆነው። መንፈሱ የገለጸላቸው ነገር ነው የሚሆነው እና እኛ ሀገር ደብተራ ጠንቋይ የምንላቸው ሰዎች መጀመሪያ ጓድ ርቀት ይዘው ነው ሰው ላይ ድግምትን፣ መተትን፣ የተለያዩ ስራዎችን የሚሰሩት። ለእውቀት ለጥበብ ምናምን የሚሉት ነገር የሚሰራው እዚህ ውስጥ ነው። መናፍስቱን ከታወቁት በኋላ ነው። ራሳቸውን ከመናፍስቱ ጋር ሌላ ውልደት ከእናትና አባት ይወልዳል። በኋላ ላይ ደግሞ ከርኩስ መናፍስቱ ጋር ይወልዳሉ። ሰምታችሁ ከሆነ በአባታችን መልአከ መንክር መምህር ግርማ ፈውስ አገልግሎት ላይ እንደዚህ ሰው ላይ ክፋትና ድግምት ሰርተው ሰዎቹ ግን በህይወት የሉ ሞተዋል እና የተሰራበት ሰው ደግሞ በህይወት ነበረና እግዚአብሔር ፈቅዶለት እሳቸው ላይ መንፈሱ ተጋለጸና ሲናገር የተሰማችሁት ነገር ማስተማሪ ሊሆን ይችላል እና እነዚህ ሰዎች የት ነው ያሉ ሲባል ሲኦል ያለው ማለት ነው። ከሲኦል አዲስ ሰው ልጅ ሰው ላይ ሆኖ ያወራል እና እኔ ዳይም እነዚህ ሰዎች ከነፍስ ጋር ውስጥ በተለያየ ሰው ድምፅ ተመስሎ ባህሪው ሲገለጽ ሰዎቹ የአዲስ ውልደት ስለተወለዱ ከኔ ነፍስ ውስጥ ሆነው መንፈሱን ሲያዙት ሁሉ እሰማለሁ። አንዳንድ ነገሮች ስሜት ሲቀይሩ መስተጋብር ሆኖ ስሜት ይቀይራሉ። የርኩስ መናፍስቱን ስራ ራሳቸው ሰዎቹ አዲስ መንፈሳዊ ኃይል ሆነው ከሰው ነፍስ እየገቡ እይታ ማስቀየር፣ ሀሳብ ማስተሳሰብ፣ ማሰብን ማስቀየር፣ ርኩስ ስራዎች ብዙ ስራዎች እንደሚሰሩ ተረድቻለሁ። በተመጠኑ ልገልጽላችሁ የርኩስ ማለም ስራ ብዙ ነገሮች ልላችሁ ይችላሉ። የተረዳሁትን ያወቅኩትን ነገር ማለት ነው። አእምሮና ገበና ከመቋጠር ከውልደት እስከ ሞት ከማየት ቋንቋ እንደሚያስቸግራቸው እነዚህ ሰዎች እነዚህ ኃይሎች እና
ቋንቋ ስለሚያስቸግራቸው ያው ቋንቋ አልቸግራቸውም ብዬ ቢገልጸው ያው ሰዎችን ተምረው ቋንቋ ሊያስቸግራቸው ይችላል ነው ማለት ይሄ አይገልጸውም። እና መግለጽ ያለብኝ በመናፍስቱ ኃይል የራቸው የቀየርሱ መናፍስታዊ ኃይል ሲኖራቸው የዚህ ዓለም ቋንቋ የትኛው ወደ ዓለም ቋንቋ ኮሚኒኬት ማድረግ ይችላሉ። መናፍስታዊ ኮሚኒኬት ማለት ነው። ሳይኮቴሌፓቲክ ምላችሁ ወይም በመናፍስቱ አፍ ሳይናገር በቦታ ሳይናገሩ በአእምሮ ሀሳብ ውስጥ ሰው ከራሱ ጋር የሚናገረው እንጂ ከሰው ጋር ሊናገር አይችልም። በሰው ነፍስ ውስጥ ግን እንደዚህ አይነት የመናፍስቱን ኃይል የሚጠቀሙ ሰዎች ግን በአእምሮ ሀሳብ ከሌላ ሰዎች ጋር ግንኙነት ያደርጋሉ። ይህን ያወቅኩት እኔ ከቀየረኝ ዋሸር ሳይኮቴሌፓቲክ አእምሮት ውስጥ ነው ከዛች ለይት በኋላ ማለት ነው። በትክክልም ሰዎቹ አሉ እንደዚህ የሚያደርጉ ሰዎች የሚናገሩ ሰዎች ይህን ነገር መምህር ግርማም ተናግረውታል። ሌሎችም ሲናገሩት ሰምቻለሁ። እኔም ደግሞ እንደዚህ ችግሩ እኔ ውስጥ ስላለ በግልጽ እነግራቸዋለሁ። በግልጽ ያየኋቸው ሰዎች አሉ። እነዛ ሰዎች በግልጽ ስራ ብሎ በዛ ውስጥ ኮሚኒኬት ያደርጋሉና ፕሮፌሰሩ ይህንን ልክ እንደ እግዚአብሔር ስጦታ አድርገው ሲናገሩ ሰምቻለሁና እግዚአብሔር ሰጠን ጸጋ ነበረ እውነት ነው። ግን ያ ነገር የለም አሁን እና በመንፈስ ቅዱሳዊ ህይወት ከእግዚአብሔር ጋር በጸሎት መገናኘት ይቻላል። መገናኘት ማለት ቴሌፓቲክ የሚመስል ነገር ማለት እና ግን መንገዱ የማን ነው? የእግዚአብሔር ወይስ የጓድ መንገድ ነው? የጓድ መንገድ ነው። ሳይኮቴሌፓቲካዊ የርኩስ መናፍስቱ ሰዎች አዲስ ውልደት ከወለዱ በኋላ በመናፍስቱ ርኩስ መናፍስቱ ነው ግንኙነት የሚያደርጉት ማለት ነው። እኛ በስልክ ዲያል አድርገን እንደምንገናኘው ከሌላ ሰው ጋር በስልክ የተለያዩ ሰው ጋር ስልክ ነው ስልኩ ብራንዱ ይለያያል እና በእግዚአብሔር መንገድ አለ፣ በርኩስ በጓድ መንገድም እንደዚህ መናፍስቱ ጋር መስተጋር መሆን አለና እኔ ጋር የገባው ርኩስ መንፈስ ሰይጣናዊ ስም ተብሎ የተሰራ ስለሆነ እኔ ብዙ ጊዜ እንግዲህ 17 ዓመት ውስጥ ከዛች ለይት በኋላ ሰዎች ያዩኛል፣ ይሰሙኛል በሚል መንፈሱ የፈጠረብኝ ባህሪ ጋር በንዴትም አፍሮ የገባ መንፈስ አለ። አንዳልኳችሁ ባህሪ ስድብም አለ። ከዛ መንፈስ ሀሳብ ጋር እንድነጋገር ተገድጄ ራሴን ቀይሬ ነው ያለሁት እና በዚህ አስማት ስራ ስመስጠት ተብሎ የተሰራ አስማት ማለት ነው። ለእነሱ ይሄ ልክ እንደነሱ አድርገው ያስቡታል እና ግልጽ ግን ሰይጣናዊ ስም በእነዚህ ዓለም ሰዎች ሰይጣናዊ ዓለም ሰዎች ሰይጣናዊ ስም ተብሎ የተሰራ የአእምሮ ሰስ ነበር። ይሄ ባህሪ ውስጥ የገባ ማለት ነው። እንደነዛ ሰዎች በውዴታ በፍቃድ የሰዎችን አእምሮና ግብና እያየሁ አይደለም የማወራው። የዚህ አእምሮ መተት የፈጠረው ባህሪ ነው። ሰይጣናዊ ስም ተብሎ የተሰራ አእምሮ መተት ነው ይህን ባህሪ የፈጠረውና እነዚህ ሰዎች ግን በግልጽ መንፈሱን ከነፍሳቸው አድርገው ራሳቸውን ቀይረው ተማሳይ አይነት ሰዎች ኮሚኒኬት ያደርጋሉ። ሳይኪካዊ ቴሌፓቲክ ግንኙነት ያደርጋሉ። ቴሌፓቲካዊ ግንኙነት አድርገው ያወራሉ እና በዛ ውስጥ ቋንቋ አይቸግራቸውም። መንፈስ ስለሆነ ቋንቋ አይቸግራቸውም። ያንን ሂደት እኔ ከችግር ውስጥ እኔ ውስጥ ከፈጠረው ባህሪ ውስጥ ተረድቻለሁ። አእምሮና ገበናን ማየት ከውልደት እስከ ሞት አወቅን ማለት ቋንቋ የማይቸግራቸው መሆኑን መንፈስን ሲያዙ ከሰው እይታን ማስቀየር፣ ከሰው ነፍስ ገብተው ስሜትን መቀየር፣ ንግግሮችን መቀየር የርኩሱን ዓለም ስራ እንደሚሰሩ ከኔ ውስጥ ከገጠመኝ ችግሮች በብዛት ከገጠመኝ ችግሮች መረዳት ማወቅ ችያለሁ። እና እነዚህ ሰዎች ያንን ቋንቋ ሂደት እኔ ያው ባጭሩ ለመግለጽ ይህን ድርጊት ይህንን መናፍስቱን ኃይል ጠቅሞ ሌላ ተናጋሪ እንግሊዝኛ ተናጋሪ ይችላል፣ ሌላም የሌላ ዓለም አረብኛ ተናጋሪ ይችላል። አማርኛ ተናጋሪ ብትሉት የማይናገር ሰው የዚህ መናፍስት የሚጠቀም ሰው አእምሯችሁና ገበናችሁን አይቶ የምታወራውን አውቃለሁ ብሎ ሊናገር እንደሚችል እንደዚህ ከአእምሮ ውስጥ የፈጠረው ሳይኮቴሌፓቲክ አእምሮ ውስጥ የተፈጠረው ባህሪ ውስጥ እንደተረዳሁና የገጠመው ሰዎችም ልክ እንደዚሁ ሲናገሩ እንደሰማኋቸው አራግጫለሁ። እና ያንን ነገር ነው አቢሎን ብዬ የሰየምኩት ማለት ነው። ለማስረዳት ያክል ከሰጣዎች ስዩሞች አንደኛው እንደዚህ እነዚህኛው ናቸው። የራሱ እኔ ውስጥ ያሉ ችግሮች የአእምሮ ተቱ ዋሸድ ባህሪ እንዳለው ነግራቸዋለሁ። እውቀታቸው ደግሞ ጓር እንደሆነ እነዚህ ደግሞ ኮሚኒኬት የሚያደርጉበትን የመናፍስቱ አጋንንቱን ኮሚኒኬሽን ቴሌፓቲካዊ ኮሚኒኬሽን አንደኛው ቋንቋ ከሌላኛው ጋር የሚገናኙበትን
ይለት አቢሎን በሚል ለራሴ እንድረዳው አድርጌ ስንያሜ ሰጥቼዋለሁ እዚህ ጉዳይ ማለት ነው። እና እንደዚህ ነው ብሎ ከመግለጽ አሳጥሮ መግለጽ እንዲመቸኝ ነው ይሄንን ነገር ያደረኩት የተፈላስፍኩበት እንዳለና እንድትረዱኝም ፈልጋለሁ። ያለው ነገር ያየሁትን በውስጥ የገጠመኝን ነገር እንገልጽላችሁ እንደዚያ ነገር አለ ለማለት ነው። እና እንደዚህ ከገጠሙኝ ነገሮች ውስጥ ሁለተኛው ካሊፎርኒያ ነው ብያችኋለሁ። ከ2 ሰዓት ናይት በኋላ አሁን ቪዲዮን ራሱ ሰራ 1 ሰዓት ተኩል ሆኗል። ከዚህ ሰዓት በኋላ በከባድ እንቅልፍ ውስጥ ባለሁበት ሰዓት ነው አንደኛው ዋሽር ሳይክሎፓቲክ እኔን ቀይር የአእምሮ ህመም የገጠመኝ። ሁለተኛው የአስማቱ ድብድብና ግድያ ሙከራ የገጠመኝ ዌዳማ ላይፍ ውስጥ አጭር ጊዜ ትሆን እንጂ ሰዓት ላይ የገጠመው ኦሬንጅ ካውንቲ ካሊፎርኒያ ነው። ከዛ በኋላ ነገሮች የተቀየሩት ማለት ነው። በቲቪ ስድብ፣ ሻሽኩርቲ ኦፊስ፣ ሸልተር፣ ስኩል፣ ሄልዝ ኬር ውስጥ ምናምን እንደዚህ አይነት ነገሮች የገጠመኝ ከዛ በኋላ ነው። የቶርች ሆሜጡን ይመስል አእምሮ ውስጥ ሆሜጥ ሆኖ አእምሮ ውስጥ ከዲሲው ጋራ ባለጌው ነውረኛ አሸባሪ የነበረው አእምሮ ውስጥ የነበረው ባህሪ በእነዚህ በማህበረ ፈጠሩ ሰዎች አጋንንታዊ ባርነት በእንዳ ይሰሩ ያሉ ሰዎች የመንግስት ሰዎች የዓለም ሰዎች ማለት ነው። አቢሎ ለነሱ ተብሎ የተሰራ ማለት ነው እንግዲህ እና ስታና ስለመስጠት ማለት ነው። በትክክል 100% ያደረጉት ማለት ነው። እና ያንን የሚመስል ነገር ያንን ጓር ጥላቻ ያለው ሰዎች የሚመስል ነገር ገጠመኝ እዛ ኦሬንጅ ካውንቲ ውስጥ ነው አንድ ላይ ማለት ነው። ይሄም ከ2 ሰዓት ኤም በኋላ ነው እንቅልፍ ውስጥ ባለው በሰዓት ላይ። ከዛ ቀደም ቢል የገጠመኝ ብዙ ነገሮች አሉ። ቪዲዮ ለመስራት ሞክሬ ነበር ባለፈው። እንግዲህ እዛ ሰዓት ላይ ሁለተኛው ያው ድብድብ፣ ግድያ ሙከራዎች ነበሩ እና ከዛ ውስጥ የተለየ ነገር የምለው ከቴክሳስ መጡ የሚል ድምጾች አእምሮ ውስጥ ያወራ ነበር። የመንፈሱ ሳይኮቴሌፓቲክ ባህሪ እዚህ የሚያውቁ ሰዎች ጓርቅ ያላቸው ሰዎች ስለሆነ የሚያደርጉ ያሉት ያንን ነገር ያወራ ነበር እና እርግጥ አሁን እኔ ቴክሳስ ነው ያለሁት። በዛ ሰዓት ላይ ግን በነፍስ ስጋ ውስጥ እኔ አላቅም፣ ዳላስን አላቃትም፣ ቴክሳስን አላውቀውም። ካሊፎርኒያ ራሱ ሲሄድ በአጋጣሚ ሄድኩት እንጂ ካሊፎርኒያ ሊድ ብዬ አልሄድኩም። ከዋሽንግተን ዲሲ ራሴ ላጠፋ ነበር ትምህርት ሀገር ጠፋ ተወጣሁት ማለት ነው። አማርኛ ድምፅ ራስን ጠልቼ ነበር ጠዋት ነው። በኋላ ካሊፎርኒያ ሳን ፍራንሲስኮ ስደርስ ችግሩ ቀል እያለ ስመጣ እየተላመድኩ ስመጣ ነው ኤልዴ እንደገባሁ ነው የማውቀው። ኦሬንጅ ካውንቲ ይባላል አላውቀውም ነበረ። ማላውቀው ኦሬንጅ ካውንቲ ውስጥ መኖር ጀመርኩ 4 ዓመት ማለት ነው። እዛ ደግሞ እንደዛ አይነት ሰዎች ነበሩ ሲሄዱ የነበሩት። እነዛ ሰዎች ያውቁም ያውቃሉ። እነሱም እንኳን ርቀት ነበራቸው ምናምን ለእኔ የማላውቃቸው እንጂ እነሱ እንደዚህ አይነት መናፍስቷ ሚስጥር የሚያውቁ ሰዎች ናቸው። እና ከዛ ጊዜ በኋላ ግን ያው ሊጣሉ ሲናገሩ ምናምን አያዩዋቸው ማለት ነው። ሰማኋቸው ከመናፍስቱ ጋር የሚያስል ነገሮች ድርጊቶች ያደርጉ። ከዛ ደግሞ ዳላስ ደግሞ መጣ ወደዚህ በቲቪ ስድም ሰማው ምናምን ነገር እና የዚህ አጋንንቱ ዓለም ሰዎች አደገኛ ናቸው። እንደ ነፍስ ህግ ሰው ናቸው ብለን እናወራለን፣ ግን በአጋንንቱ ነፍስ ዓለም ደግሞ ጓር ጥላቻ ሁሉም ሰው ያለበት ሰው ናቸው። ያየው የተረዳሁት ነገር ማለት ነው። ያ ችግር ከገጠመኝ የድብድብ ግድያ አስማት ድብድብ ግድያ ሙከራው የፓወር የሚመስል መናፍስት ምናምን ምስል ነገር ራሴን የሚቀይር ሌላ ነገር አውሬ የሚያደርግ አደገኛ የሆነ መንፈስ አሰራር ገጥሞኝ ነበር ቤት ውስጥ። እግዚአብሔር ይመስገን እዛም ተርፌያለሁ። ያው መንፈስ ነው በእርግጥ ተቋጥሬዋለሁ እንደ ዲሲ ሁላ እዚያ እግዚአብሔር ጣልቃ ገብቶ ራሴን ተቋጥሬ ችግሩን ቢኖርም አብሮ ያንንም አልፌዋለሁ ማለት ነው። ሶስተኛው የገጠመኝ እዚህ ዳላስ ውስጥ ነው ከ2 ሰዓት በኋላ ማለት ነው። ናይት እነዚሁ 2 AM በኋላ ጋርላንድ ውስጥ ነው 2018 እነዚህ ሰዎች ከተናገሩ በኋላ እነዚህ ሰዎች መላጩ ሰዎች አእምሮና ገበና የሚቋጠሩት እንደ አስማቱ ሁላ የተናገሩ ሰዎች ሌላም ሰዎች አብሬዋን ነፈሱን ገለጸልኝ ባህሪ ያላቸው ዋሸድ የሚመስሉ ሰዎች ሳይኮፓቲ ዋሸድ የሚመስሉ ሰዎች የሚሳደቡ ሰዎች የስድብ መንፈስ የሚመስሉ ሰዎች የሚያወናጁ ሰዎች መንፈሱ እንደሚያወናጁ መንፈስ ተናገሩ ሰዎች ሁላ ሻሽኩርቲ ኦፊስ ሸልተር ውስጥ ትምህርት ቤት ውስጥ ሄልዝ ኬር ውስጥ ጠጓር እውቀት ያላቸው ጥላቻ ያላቸው ሰዎች ነበሩ እና አእምሮና ገበና የሚያው ሰዎች ማለት ነው። በደንብ ብትረዳውት እዚህ ዳላስ ውስጥ ነው ነገሮች
ጓድ ቀጽ ኖሯቸው ማህበር እንደፈጠሩ አእምሮና ገበና እንደሚያው ሰይጣናዊ ስም እንደሰጡ ፖለቲካዊ ችግር ለፍጠር ደግሞ በቲቪ ተሳደቡ ጠርተው ዋሸደ መስሎ እንትናገሩ ከዛ በኋላ ተናዶ የሆነ ነገር ሰማለን እናወራለን ነውና ይሄን ነገር አጋንንታዊ ባርነትን በግልጽ ያየሁት እዚህ ዳላስ ውስጥ ነው። ዳላስ ውስጥ እንድመጣ ራሱ የዚሁ አጋንንታዊ ዓለም ሰዎች ሳይኖርበት እንደሚያቀርብ ባለፈው ቪዲዮ ላይ ገልጬላችኋል። እና የተቀበለኝ ሰውም እንደዚህ አይነት ሰው ነው። እዚህ አጋንንት መንፈስ ባርቀት ያለው ሰው ነው። ጥላቻ ያለባቸው ሰዎች ናቸው። አእምሮና ገበና የሚያው እና ለዚሁ ተብሎ ነበረ ህይወቴን በሙሉ በዚህ ዋሸድ አእምሮ መተት እርኩሰት ስራ የአጋንንታዊ አሰራር ውስጥ ህይወቴን ሁሉ ያባላሹት እነዚህ ሰዎች ናቸው። ጓድቀት ያላቸው ሰዎች አእምሮና ገበና የሚቆጥ ጥላቻ ያለባቸው ከአጋንንቱ የዲያብሎስ ስራ አስፈጻሚ እንዳለው ዴይ 7 እውነት ሆኖ በእኔ ውስጥ አይቻሉ። እርኩስ መንፈስና ሰዎች በእኔ ላይ አመጽኦ ክፉ ስራ ሰርተዋልና ሶስተኛው የዚህ እርኩሰት ስራ የገጠመኝ እዚህ ዳላስ ውስጥ ነው። ማታ ኤም እንግዲህ እነዚህ ሰዎች ሰይጣናዊ ስም መስጠት ዋሸር ሳይክሎፓቲክ እና ዋሸር ስድ መንፈስ እንደተሰራብኝ ነግራቸዋለሁ። አእምሮና ገበናቸው ደግሞ ስም እንደሰጡ ምን ያህል አቅም እንጂ ምን እንደሚያወሩ መንፈሱ ግን አእምሮ ውስጥ ባለቂ የሆነ ወረኛ አሸባሪ እያለ ሲያወራ ነበረ። ዲስ ላይ መጀመሪያ ማለት ነው። ይህ ዋሸር ሳይክሎፓቲክ የተሰራ በእነዚህ ሰዎች ስለሆነ ማህበር ፈጠሩት ሰዎች የተሰራ አእምሮ መተት እንደሆነ ያውቁት እና አብረኝ ነው ይህንን የሚያውቅ ጓድቀት ያለው ጥላቻ ያለው ሰው እንደሆነ ጠላቴን እያለ ሲያወራ እንደነበረ ታሪክ ውስጥ ማየት መገንዘብ ችያለሁ። ግን ገና ወደ አሜሪካ ሳልመጣ እዚህ ጓድ ጥላቻ ያለው ሰዎች ኢትዮጵያ ውስጥ ቢሆን አንዳንድ ነገሮችን ማስታወስ ማየት እንደቻልኩ ስለዳሁኝ ገልጬላችኋለሁ። እና አፍተር 2 AM እንደዚሁ እዛ ጋርላንድ ላይ የሆነ ልጅ ተገናኙበት መንገድም ትለየ አንዳንድ ነገር የሚያወራቸው ነገሩ ነበሩ። ከሚያወራቸው አንደኛው ያቺ ልጅ እንጸልይታለን ብለሃለች ምናምን ነገሮች የሚሉትን ወሬዎችን ሲያወራ ነበረ እዛ ቤት ውስጥ ማለት ነው። ስለማን እንደሚያወራ አላውቅም ልጁ እና እዛ ቤት ውስጥ እንግዲህ አንድ ቀን ቅዳሜ ነው እና ይሄ ነገር ከመቅጠሙ በፊት ካሊፎርኒያ ፎለርተን ኮሌጅ ውስጥ ኮምፒውተር የሆነ ክላስ አለ። ምሳሌ ምናምን አንድ ነገሮች ሲናገሩ አባ ጳውሊ የሚለው ምሳሌ ትምህርት አዳመጥ ነበረ እና እዛ ያለው መንፈስ ሲያወራ ነበረ። ከሆነ ውስጥ ያወራል ብያቸዋለሁ። እና ያንን ከተናገረኝ በኋላ ቲቪ ስድብ የሰማሁት እና አላልኩትም። ያን ግን ሰዎች ሲያወሩት በወዳማ ታሪክ ውስጥ ሰምቻለሁ ይሄን ነገርና እዛም እንግዲህ ወደ ግድያ ሙከራ እንዳደረጉት ስድቡ በኋላ ከስድቡ በፊት ግድያ እንዳደረጉ ሙከራ እንዳደረጉ መረዳት ይችላሉ። እንግዲህ ቶርች ሆሜት ካወሩ በኋላ ማለት ነው አብሬዋን ማለት ነው። እና እዚህ አጋንንቱ ዓለም ሚስጥር ሰዎች ይህንን ስራ እንደሰሩ አውቃለሁ። እዛም ያን ነገር ትዕግስት መንግስቱ ዳላስ ነው የምትኖረው የሚለውን ነገር አንደኛው ለጌታ ነገር ልንገራችሁና እዚህ ዳላስ ውስጥ ስመጣ ማንዶች አላውቅም እና ትዕግስት መንግስቱ ማንዶች አላውቅም። እዚህ ዳላስ እንደመጣው መንፈሱ እንዳወራው መንፈሱ ብዙ ሲያወራ አእምሮ ውስጥ ያለው አእምሮትን ሲያወራ ስለ ሰው ያወራና እኔ ነኝ የምሆነው ያን ነገር ማለት ነው። ዳላስ መጣሁ ማለት ነው። አንድ ቅዳሜ የሆነ ቪዲዮ አየሁ ማለት ነው። ትዕግስት መንግስቱ የሚል አንድ ቪዲዮ ተለቀ ቪዲዮ ማለት እና በኋላ መጨረሻ ኢትዮጵያ ደንብራ ዘጋችሁና እኔ ማሳሰች 4 ሰዓት ቅዳሜ 4 ሰዓት አካባቢ ነው አይቼ ምናምን ቅዳሜ አንዳንድ ጊዜ አልወጣም። ብዙ ጊዜ ቤት ውስጥ ነው የምውለው። እርግጠኛ አይደለሁም ብቻ ተኛው ከ4 ሰዓት በኋላ ምናምን በነጮቹ 10 PM ላይ ተኛው ማለት ነው። 10-11 ምናምን አካባቢ ከተኛው አሁንም ከ2 AM በኋላ እንደ ዲሲው እንደ ኦሬንጅ ካውንቲ እዚህ እንዳላስ የዚህ መናፍስቱ አሰራር አጋንንቱ አሰራር የአእምሮና ገበና የሚቋጥሩ ለነሱ ተብሎ ብዬ በትክክል የተረዳሁት ችግር ገጠመኝ ማለት ነው። ምንድነው የሆነው? መጀመሪያ መንፈሱ ሲያወራ ነበር ኦሬንጅ ካውንቲ ያለው እንደ ሆሜት ሆኖ ሲወራ አእምሮ ሰምቻለሁና አልጠበቅኩም ጭራሽ እንደዛ ነገርና ትንሽ የሆነ ለየት ያለ ባህሪ ከመተኛት በፊት ሰምቶኝ ነበርና ከተኛለሁ ከባድ እንቅልፍ ውስጥ ነበርኩ።
መልካም ውስጥ ነበርኩና ይሄው ዲሲ ላይ ኦሬንጅ ካውንቲ፣ አሁን ደግሞ ዳላስ ውስጥ የዚሁ አእምሮ መተት የስድቡ መንፈስ በጣም አስደነገጠኝ አጋጣሚ ያ ነበር እና ኢትዮጵያ ትቅደም የሚለውን ሰምቼ የተኛሁት ብያቸዋልና ይሄ አብሮኝ ያለ መንፈስ እንግዲህ አእምሮና ገበና የሚቋጠሩ ሰዎች የተሰራ መተት ነው ብያቸዋለሁ። ኢትዮጵያ ትቅደም የሚለውን ትውደም እያለ እንደ መንፈስ ጮህብኝ። ከእንቅልፌ ነቃው ማለት ነው። ህልም አይደለም፣ አእምሮ ውስጥ ላይ የሚጮህብኝ አእምሮና ጆሮ ላይ ከቦዴ ላይ መንፈስ አጋንንት መናፍስት የአእምሮ መተት እና ያለመቋረጥ 2 ቀን እንደዚህ ስለፈልፍብኝ እንደቆየ ነው የምነግራችሁ። እኔ የገባኝ እዛ ሰዓት ላይ እነዚህ ሰዎች እንግዲህ ከዚህ መንፈስ ጋር ኃይለ ቃል ጋር እኛም ተሰልመናል ወይም ሆናል ለማለት እንደሆነ ዛቻም ነበረበት መንፈሱ። ይሄ ነገር ከነቃው በኋላ ኦል ዴይ ኤቭሪ ዴይ ነበር የለፈለፈብኝ ማለት ነው። ከዛ በኋላ ኮምፒውተር ላይ የሚጻፍ ነገሮች ነበሩ፣ ታይፕ የሚያደርግ አይን እያየ ማለት ነው። ኢንቪዚብል ያው አይታይ መንፈስ ነው። ከዛ በኋላ ደግሞ አብይ የተባለ የተጠራ መኪና ይደበደብ ነበር። በኋላ ወጥቼ ሳይ ተቆራረጠ ነገር በተዘጋ መኪና ውስጥ አገኘው ማለት ነው። ምን እንደሆነ አላውቅም። የቅዱስ ሚካኤል ማርያም ስዕል ነበረ ዛጋ አየሁ ማለት ነው። እና ድምጾች እንደዚህ በግልጽ አየሁት፣ በግልጽ እንደዚህ ሆኖ አየሁት ዛሳ ላይ ነበርና ከዛ በኋላ ለመቋረጥ አእምሮ ውስጥ እንደዚህ ይለፈልፍ ነበርና አእምሮ ውስጥ የሚያወራኝ ነገር እነዚህ አእምሮና ገበና የሚቋጠሩ ሰዎች ይሄን ሊያወሩ ነው የሚፈልጉት እና መቶት የሚሰራው እንደዚህ እንደሆነ ነው የሚናገረው። እውነት ይህን ሰዎች ይህን እያወሩት ያሉት ዛስባይ ለዛ ነው ይህን ነገር ያደረጉት፣ ይህን አእምሮ የተሰሩት፣ ይህን በተሳደቡት ሻስኩቲቭስ የተናገሩት ለዚህ ጉዳይ ነው ብዬ እንዳምን እና ያንን ነገር ያሰብኩኝ የአጋንንታዊ ባርነቱን ያሰብኩኝ ብዙ ጊዜ በዚህ ዓለም ህይወት ላይ በጣም ጥሩ ያልሆነ ስሜት እንዲፈጠርብኝ አድርጓል ማለት ነው። ይሄን ህይወት ከተመኝ ማለት እና ይሄን ነው የገጠመኝ እና የአጋንንቱ ዓለም ሚስጥራት ጓዱ ቀጥላቸው ሰዎች በህይወታቸው ውስጥ እነዚህ የገቡ ችግር እንደሚፈጥሩ ያወቅኩት ይሄን ቪዲዮ ሰራውላችሁ። ተመሳሳይ አሁን ያው ለ2 ሰዓት በኋላ ያለ ነው እንግዲህ ይሄን ሚስጥር የገለጽኩላችሁ እንደዚህ አይነት ባለ ሁኔታ ነው። እንግዲህ እግዚአብሔር ሁላችሁ ጋር ይሁን። ከእንደዚህ አይነቱ አጋንንት አሰራር ውስጥ ራችን ጠበቅ። እኔ እንግዲህ ዛሳ ላይ ገብቶ የነበረ መጽሐፍ ቅዱስ የኦዲዮ ቪዲዮ ከፍቼ ያዳመጥ ነበረ፣ ግን አልቻልኩትም፣ ማሸነፍ አልቻልኩኝም እና እግዚአብሔር ነው ሁሌም አሸናፊው። እዚህ ውስጥ እግዚአብሔርን በንጹህ ልቦና መያዝ አለብን ማለት ነው። የተለያዩ ነገሮች ገጥመውኛል። እንግዲህ ሊያስተምር ይችላል ብዬ ያሰብኩት ነገሮች እንደዚህ አይነት የአጋንንቱ ዓለም ሰዎች እንዳሉና ጠላት ሆነው ክፉ ነገር እንዳይሰሩ እንደሚችሉ ማወቅ መረዳት ያስፈልጋል ማለት ነው። መልካም ምሽት። የቪዲዮ ከተመቻችሁ እንግዲህ ጥያቄ ካላችሁ ጥያቄውን ላኩልኝ። መልካም ምሽት፣ መልካም ጊዜ ይሁንላችሁ። አመሰግናለሁ።